ከ3 ዓመታት የደም መፋሰስ በኋላ የተገኘው የትግራይ ሰላም አደጋ ላይ ነው። ከ40 ዓመት በላይ በአንድ ሰው አገዛዝ ኡጋንዳውያን ከሙሴቬኒ ውጪ ሌላ ፕሬዝዳንት አያውቁም። በኢራን የተቀሰቀሰው ህዝባዊ ተቃውሞ ወደ ለየለት ጦርነት ተቀይሯል። የቬንዙዌላው መሪ ኒኮላስ ማዱሮ በቁጥጥር ስር መዋላቸውን ተከትሎ አሁን የፕሬዝዳንት ትራምፕ አይን ኩባ ላይ አርፏል። እንደ አውሮፓውያኑ አቆጣጠር በህዳር 2022 በፕሪቶሪያ የተፈረመው የሰላም ስምምነት በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውን አስከፊ ጦርነት ያስቆመ ታላቅ ተስፋ ነበር። ይሁን እንጂ ዘ ኢኮኖሚስት እንደዘገበው አሁን ላይ ይህ ስምምነት እየተናጋ ይገኛል። በትግራይ ክልል አስተዳደር ወይም ህወሓትና በፌዴራል መንግስት መካከል ያለው ውጥረት ዳግም ወደ ግጭት ሊያመራ እንደሚችል ዘገባው አመላክቷል። ዘገባው እንደሚያመለክተው በትግራይ ክልል ውስጥ የሚፈጠረው ማንኛውንም አዲስ ግጭት በክልሉ ብቻ የሚወሰን አይሆንም። ይልቁንም መላውን የአፍሪካ ቀንድ ሊያዳርስ የሚችልና ለጎረቤት ሀገራትም ስጋት የሚፈጥር ክልላዊ ሰደድ እሳት የመሆን ዕድል እንዳለው ተገምቷል። ይህም በህዝብ ብዛቷ ሁለተኛ በሆነችው ኢትዮጵያ ላይ ከፍተኛ የመፈራረስ አደጋ ሊያጋጥም እንደሚችል ተሰግቷል። በባይደን አስተዳደር ወቅት የተገኘው የሰላም ስኬት አሁን መፈተኑ ዓለም አቀፍ ዲፕሎማቶችን ከፍተኛ አሳስቧል። በሰሜን ኢትዮጵያ ዳግም ጦርነት ከተቀሰቀሰ የሰብአዊ መብት ጥሰቶችና የረሃብ አደጋው ሊባባስ እንደሚችል ፎሬን ፖሊሲና ዘ ኢኮኖሚስት ተንትነዋል። በሌላ በኩል ዓለም በኢራን ህዝባዊ ተቃውሞና በኢኮኖሚ ቀውስ በተረበሸችበት በዚህ ወቅት የኢትዮጵያ ሰላም መናጋት ለዓለም አቀፍ ማህበረሰብ ተጨማሪ ራስ ምታት ሆኗል። የመካከለኛው ምስራቅና የአፍሪካ ቀንድ ውጥረቶች ተዳምረው ዓለምን ወደ ከፍተኛ አለመረጋጋት እያመሯት ይገኛል። ኢትዮጵያ ዳግም የጦርነት ሰለባ ትሆን ይሆን? የፕሪቶሪያው ስምምነት እስከ መቼ ይዘልቃል? የኢኮኖሚስት ዘገባ በሀገሪቱ ላይ የተጋረደውን አደጋ ፍንጭ ሰጥቷል። ከ40 ዓመት በላይ በአንድ ሰው አገዛዝ ኡጋንዳውያን ከሙሴቬኒ ውጪ ሌላ ፕሬዝዳንት አያውቁም። በስልጣን ላይ መርዘም የአፍሪካ መርገም ነው ሲሉ የነበሩት ዩዌሪ ሙሴቬኒ ዛሬ ለሰባተኛ ጊዜ ቤተ መንግስት ለመቆየት እየተዘጋጁ ነው። ቦቢ ዋይን እና ተቃዋሚዎች በወታደራዊ ፍርድ ቤት ሲንገላቱ፣ የሙሴቬኒ ልጅ ደግሞ ጦሩን እየመራ ነው። ኡጋንዳ ወደ ቤተሰባዊ አገዛዝ እየተቀየረች ነው። እንደ አውሮፓውያኑ አቆጣጠር በ1986 በኃይል ስልጣን የያዙት ዩዌሪ ሙሴቬኒ በወቅቱ የአፍሪካ ችግር መሪዎች ስልጣን ላይ መቆየታቸው ነው ብለው ነበር። ይሁን እንጂ ዛሬ ዕድሜያቸው 81 ሲሆን ስልጣን የመልቀቅ ፍላጎት ጨርሶ አይታይባቸውም። በ2005 እና በ2017 የህገ መንግስት ማሻሻያ በማድረግ የፕሬዝዳንትነት የጊዜ ገደብና የዕድሜ ገደብን በማንሳት ለዘላለም ፕሬዝዳንት ለመሆን መንገድ ጠርገዋል። የሙሴቬኒ ትልቁ ተቀናቃኝ የነበሩት ዶክተር ኪዛ በቅርቡ ከናይሮቢ ታፍነው ተወስደው በዩጋንዳ ወታደራዊ ፍርድ ቤት ቀርበዋል። በሌላ በኩል ወጣቱን ትውልድ ያነቃነቀው ድምፃዊ ቦቢ ዋይን በተደጋጋሚ ለእስርና ለድብደባ ተዳርጓል። የተባበሩት መንግስታት ሪፖርት እንደሚያሳየውም የዩጋንዳ የጸጥታ ኃይሎች ሰላማዊ ሰልፈኞችን ለመበተን ጥይትና አፈናን እንደ ዋነኛ መሳሪያ እየተጠቀሙ ይገኛሉ። ብዙዎቹ ሙሴቬኒ ሀገሪቱን የቤተሰባቸው ርስት እያደረጓት ነው ብለው ይወቅሳሉ። ባለቤታቸው ጃኔት ሙሴቬኒ የትምህርት ሚኒስትር ሲሆኑ ልጃቸው ጀነራል ሙሆዚ ደግሞ የጦር ኃይሉ ጠቅላይ አዛዥ ሆኖ ተሹሟል። ሙሆዚ በማህበራዊ ሚዲያ በሚያደርጋቸው አነጋጋሪ ንግግሮች ይታወቃል። ኬንያን እንወራለን ከማለት ጀምሮ በኢትዮጵያና በግብፅ የአባይ ውጥረት ውስጥ ግብፅን እስከ መደገፍ ደርሷል። የሙሴቬኒ ደጋፊዎች በበኩላቸው ፕሬዝዳንቱ በዩጋንዳ የሰፈነው ሰላምና ኢኮኖሚውን ማሳደጋቸውን ይጠቅሳሉ። ዩጋንዳ በአሁኑ ወቅት በአፍሪካ ከፍተኛውን ስደት የምታስተናግድ ሀገር መሆኗና የተረጋጋ የመዋለ ነዋይ መዳረሻ መሆኗን እንደ ትልቅ ስኬትም ያነሳሉ። ዩዌሪ ሙሴቬኒ የዩጋንዳ አያት ወይስ አምባገነን መሪ? በኢራን የተቀሰቀሰው ህዝባዊ ተቃውሞ ወደ ለየለት ጦርነት ተቀይሯል።
የቢቢሲ መረጃዎች እንደሚያመለክቱት በካሪዛክ የሬሳ ምርመራ ማዕከል ብቻ 180 የሚሆኑ በአንሶላ የተጠቀለሉ አስከሬኖች በሜዳ ላይ ተዘርግተው ታይተዋል። ቤተሰቦች የገዛ ልጆቻቸውን አስከሬን ፍለጋ በሲቃና በለቅሶ ሲጮሁ የሚያሳይ ሚስጥራዊ ቪዲዮም ወጥቷል። አንድ የጤና ባለሙያ ለቢቢሲ ሲናገር ወጣቶቹ በቀጥታ ጭንቅላታቸውና ልባቸው ላይ እየተመቱ ብዙዎቹ ሆስፒታል ሳይደርሱ ነው ሕይወታቸው የሚያልፈው ብለዋል። ፕሬዝዳንት ዶናልድ ትራምፕ ኢራን ነፃነትን እየፈለገች ነው፣ እኛም ለመርዳት ዝግጁ ነን ማለታቸውን ተከትሎ የፔንታገን ባለሥልጣናት በኢራን ላይ ስለሚሰነዘሩ ወታደራዊ ጥቃቶች ማብራሪያ ሰጥተዋል። እንደ ሲቢኤስ ዘገባ ከሆነም አሜሪካ ወታደራዊ ጥቃት ከመሰንዘር ባለፈ የሳይበር ጥቃቶችንና የኢራን ጦርን የሚያዳክሙ የቴክኖሎጂ መሳሪያዎችን ለመጠቀም እያሰበች ነው። ለአሜሪካ ማስጠንቀቂያ የኢራን ፓርላማ አፈ ጉባኤ በሰጡት ምላሽ አሜሪካ ጥቃት ካደረሰችብን እስራኤልና በመካከለኛ ምስራቅ ያሉ የአሜሪካ የጦር ሰፈሮች እንዲሁም የንግድ መርከቦች የጥቃታችን ቀጥተኛ ኢላማ ይሆናሉ ሲሉ ዝተዋል። መንግስት ተቃውሞውን በአሜሪካና በእስራኤል የተጠነሰሰ ሴራ ሲል ፈርጆታል። የላቲን አሜሪካ ድንጋጤ ቀጥሏል። የቬንዙዌላው መሪ ኒኮላስ ማዱሮ በቁጥጥር ስር መዋላቸውን ተከትሎ አሁን የፕሬዝዳንት ትራምፕ አይን ኩባ ላይ አርፏል። ጊዜው ሳይረፍድ ስምምነት አድርጉ አለበለዚያ ሲሉ ትራምፕ ኩባን አስፈራርተዋል። በሃቫና የነዳጅና የኤሌክትሪክ ቀውስ ነግሷል። ቀጣዩ የአሜሪካ የጦር ዘመቻ ወደ ኩባ ይሆን? አዲሱ የዶንሮ መርህ ዓለምን እያነጋገረ ነው። ላለፉት በርካታ ዓመታት ኩባ የኢኮኖሚ ህልውናዋ የተመሰረተው ከቬንዙዌላ በሚመጣላት ነፃ ነዳጅና ገንዘብ ላይ ነበር። ይሁን እንጂ አሜሪካ ማዱሮን ከያዘች በኋላ ወደ ኩባ የሚሄደውን ነዳጅ በኃይል እያገደች ትገኛለች። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ ከእንግዲህ ለኩባ ነዳጅም ሆነ ገንዘብ የለም፣ ጊዜው ሳይረፍድ ስምምነት እንዲያደርጉ በጥብቅ እመክራቸዋለሁ ሲሉ አስጠንቅቀዋል። የኩባ ባለሥልጣናት ለትራምፕ ማስጠንቀቂያ በቁጣ ምላሽ ሰጥተዋል። የሀገሪቱ ፕሬዝዳንት ሚጌል ዲያዝ ማንም ምን ማድረግ እንዳለብን አይነግረንም ሲሉ ቢፎክሩም በሀገሪቱ ያለው የነዳጅ እጥረት ግን ኩባን ወደ ጨለማ እየገፋት ነው። ትራምፕ በበኩላቸው ለኩባ ወታደራዊ ጣልቃ ገብነት አያስፈልግም፣ ሀገሪቱ በራሷ ለመውደቅ ተቃርባለች ብለዋል። ማዱሮ ሲያዙ የኩባ የደህንነት አባላት ተገድለዋል። ትራምፕ እንደተናገሩት ከሆነ ማዱሮን ይጠብቁ የነበሩት አብዛኞቹ ኩባውያን ባለፈው ሳምንት በአሜሪካ ጥቃት ተገድለዋል። ቬንዙዌላ ካሁን በኋላ የአውሬዎቹና የዘራፊዎች ጥበቃ አያስፈልጋትም፣ በዓለም ላይ እጅግ ጠንካራው የአሜሪካ ጦር ይጠብቃታል ሲሉም አውጀዋል። ትራምፕ የ1823ቱን የሞንሮ መርህ ወደ ዶንሮ መርህ በመቀየር መላው የላቲን አሜሪካ በአሜሪካ የበላይነት ስር መሆን እንዳለበት እያሳወቁ ነው። ከኩባ በተጨማሪ የኮሎምቢያን ፕሬዝዳንት ጉስታቮ ፔትሮን መቀመጫህን ጠብቅ ወይም ዎች ዩር አስ ሲሉ ዝተውባቸዋል። ሜክሲኮም በአሜሪካ ወታደራዊ እርምጃ ልትመታ እንደምትችል ስጋቶች እየጨመሩ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኩባ መሪዎች ከፍተኛ ስጋት ውስጥ ሊገቡ እንደሚገባ ፍንጭ ሰጥተዋል። ትራምፕ እንዲያውም ማርኮ ሩቢዮ የኩባ ፕሬዝዳንት እንዲሆን ፍላጎት እንዳላቸው በማህበራዊ ገጻቸው አጋርተዋል። ይህ ማለት አሜሪካ በኩባ ላይ የአገዛዝ ለውጥ ለማድረግ ዝግጅት ላይ መሆኗን ያሳያል ተብሏል። የላቲን አሜሪካ የግራ ዘመም መሪዎች አንድ በአንድ በትራምፕ አይን ውስጥ እየገቡ ነው። ማዱሮ በኒውዮርክ ወህኒ ቤት ናቸው። ኩባ በነዳጅ እጥረት እየተመታች ነው። ቀጣዩ እርምጃ ምን ይሆን? አሜሪካ በኩባ ላይ ጦርነት ትከፍት ይሆን ወይስ ኩባ እጇን ትሰጣለች? አስተያየታችሁን በኮሜንት አጋሩን። ዜና ኦርቢትን ሰብስክራይብ በማድረግ ወቅታዊና እውነተኛ መረጃን ያግኙ። ዜና ኦርቢት